እኔ ወርቅ ጓደኛ ወድሃለሁ። እኔ እናንተ ፊት ተስፋዬ ማመስገን እፈልጋለሁ። እዚህ ስለጠራኸኝ አይደለም፣ ባህል ማዕከልን እንደገና ባህል ማዕከል ስላደረግከው ልፋትህን አይ ስለነበረ አንተንም ዶክተር ሳሙኤል ፍቅሬንም እጅግ በጣም አመሰግናለሁ። አሁን ብዙ ልጆች እያየን ነበር። አዎ ታውቃላችሁ፣ የበጋ ሌሊት ራዕይን ከራስ በላይ ራስን እዚህ ቤት ነው የተለማመድነው። 5 ኪሎ ደግሞ ህይወት በዩኒቨርሲቲ የሚል ፕሌን እንሰራ ነበር። እኔ ለምሳሌ ቅድም እንደነገርኳችሁ እዚህ አልተማርኩም። የበጋ ሌሊት ራዕይን የሚሰሩት ባቾች በእነሱ ባች ሴት የለም ነበር። እኛ ቲያትር ልንሰራ ገና ስንመጣ ከየቦታው ከያለንበት ለቃቅመው እዚህ ያመጡንና መስራት ጀመረን። ባህል ማዕከል ሽታው ደስ ይለኛል፣ ሌላው ቀርቶ ሽታው እና እንዴት ደስ እንዳለኝ እዚህ ቲያትር እንለማመድ ነበረ። ከ2 ወር በፊት እዚህ ፐርፎርም እንደምናደርግ ተስፋ አደርጋለሁ። አይደለ? እናደርጋለን ብዬ አስባለሁ። ምክንያቱም በጣም ስለሰጣችሁን ወደ 7 ወር ነው የተለማመድንበት። በጣም ድንቅ ጊዜ ነበረን እና እንደገና የድሮውን ባህል ማዕከልን የልጅነቴን ባህል ማዕከልን አስታወሱኝ ያልኳት ነበር ለእህቴ። እጅግ በጣም አመሰግናለሁ ተስፍሽ፣ ልፋትህን እያየው ነበር። አብረው ለለፉ ሁሉ እግዚአብሔር ያክብራችሁ፣ እግዚአብሔር ይስጣችሁ። ያው እነዚህ ልጆች አየንበት፣ ታለንት ያላቸውን ልጆች አየንበት። ትልልቅ የሆኑት ከዚህ ቤት ነው የወጡት ብዙዎቹ። እናመሰግናለን። የኔ ወርቅ ጓደኛ ወድሃለሁ። እናመሰግናለን። ከአርጌ ባክሽ ከዛ በፊት በየሳምንቱ እንደዚህ ፕሮግራም የሚያዘጋጁላችሁ በጣም ጠንካራ ልጆች አሉ። አመስግኗቸው እነሱ። የሚቀጥለው ሳምንት ባለፈው እንዳልኩት ከዚህ በኋላ ባህል ማዕከል በአርቱ ብቻ ውስጥ ሳይሆን በተለያየ ሙያ ኢንፍሉዌንሻል የሆኑ ባለሙያዎችን እንጋብዛለን። የመጀመሪያችን የዛሬ ሳምንት የምንጀምረው በጣም በትልቁ ሌጀንድ ነው። ሰንደቅ ዓላማችን ከፍ ስላደረገው ሌጀንድ ይሆናል። ኃይሌ ገብረስላሴ የሚቀጥለው ሳምንት እንግዳችን እንዳትቀሩ። ሀረግዬ የ46ኛው ሳምንት 47ኛው ሳምንት እንግዳችን ስለሆንሽ በእኔና በባህል ማዕከሉ ስም አመሰግናለሁ በጣም። ሁለት ነገር ላንሳ። ይሄ ምሽት ካያችሁት ምሽቱ የትወና ጌጥ ነው። ሀረገወይን አሰፋ ለመጀመሪያ ጊዜ ነው ሙሉ ስሙን የጠራዋል። አርቲስት ሀረገወይን አሰፋ ላለፉት ዘመናት በመድረክ ሬዲዮ፣ ፊልም ላይ የትወና ጌጥ ስለሆነች ምሽቱን የትወና ጌጥ ምሽት ብለነዋል። አይገባትም? በህይወቴ ለመጀመሪያ ጊዜ ቲያትር ያየሁት የሀረግን ቲያትር ነው። እሱን ቲያትር ያየሁት መድረክ ተጋብዤ እንዳይመስላችሁ አንቲገን ሲሰራ በቲቪ ይታይ ነበር እና ወደ መድረክ ስትመጣ እንደዚህ ያለችበት መንገድ በጣም ሁሌ አእምሮ ይስታል። ከብዙ ጊዜ በኋላ ብሔራዊ ቲያትር አዲስ አበባ ዩኒቨርሲቲ ገብቼ ከብዙ ጊዜ በኋላ ብሔራዊ ቲያትር ሳገኛት የተሰማኝ ስሜት ልነግራችሁ አልችልም። ምናልባት ከዛ በኋላ 2 ጊዜ አንቲገንን ሰርቼዋለሁ በተለያየ ፎርም ቲያትር አድርጌ። ያ ተጽዕኖ ሳይሆን አይቀርም ማለት ነው። ስለሱ አመሰግናለሁ። ሁለተኛ ነግሬያት አላውቅም። አሁን አንድ ነገር እነግራታለሁ። ታላቁ ደራሲና አዘጋጅ ኃይሉ ጸጋዬ አንድ ሬዲዮ ድራማ ጽፎ ሀረግ እኔ ጫወት ነበር ከሀረግ ጋር እና ቁጭ ብዬ እየሰማኋት ይህን ድምፅ አብሬ እኮ መጫወት አለብኝ። ኃይሉ አለ በመስታወት አይዋለሁ። ሀረግ ስጨርስ የኔ ተራ ይላል። እኔ ምስጥኝ ወይ እግዚአብሔር እኮ ያዳለ ይሄን ሁሉ ድምፅ ለሀረግ ይሰጣል ምናምን። በሩን ከፍቶ እየተመሰጥክ እኮ ነው ያለው ጉልበው እንጂ እሱ ላረሳውም። እና በኋላም በጣም ይገርመኛል ማለት ነው። ኩልል ያለ ጥረት ያለ ድምፅ ድለኛ ነሽ ሀረግ በጣም። በኋላ ደግሞ በመሃል የሚባል ተከታታይ የቴሌቪዥን ድራማ ላይ አብሬሽ ስለተወኩ ያንቺን ልምድ
አብሬ ስለተጋራው እጅግ በጣም አድርጌ አመሰግንሻለሁ። በጣም ደስተኛ ነኝ። ግፉበት ያልሽው ነገር ቀላል ነገር አይደለም። ቅድም ያስተዋሻት አይመስለኝም። የኛ ፐርፎርመር ነች ሲሳይ ዛጋ ነበረች እዚህ መድረክ ላይ ፐርፎርም ያደረገችዋለሽ። ቅድም እያልኳት ነበር ነፍስ አለሽ፣ ነፍስሽን ግን ያወቅሽው አልመሰለኝም። ቲያትር ውስጥ ያለሽን ነፍስ እያልኩሽ ነበር። ስለዚህ እሱን ነፍስ ዛሬ እንደምትጋሪው ተስፋ አደርጋለሁ። ሐረግዬ ግን የ47ኛው ሳምንት የባህል ማዕከል እንግዳ ስለሆንሽ ስላለፍሻቸው ነገሮች ስለሰጠሽን ነገር በሙሉ አዲስ አበባ ዩኒቨርሲቲ ባህል ማዕከል ስራሽን ሪኮግናይዝ ያደርጋል። አልተነሳም ጥያቄ ባይዘወይ ይሄን ቤት እንዲታወቅ ካደረጉ ተዋናያን መካከል አንዱ ሐረግ ነች። ባይዘወይ ብዙ ቲያትር ሰርታለች። ስላልተነሳ በጣም አዝናለሁ። ሌላ ጊዜ እናነሳዋለን። እንግዳችን ስለሆንሽ ሁሌ ደግሞ በአጭር ጊዜ ነው የምቀጥራት። እዚህ አዲስ አበባ ዩኒቨርሲቲ እንኳን 2 መድረክ መርታለኛለች። ሐረግዬ እንደዚህ አድርግልኝ እምቢ ብላኝ አታውቅም። ስለ ሁሉም ነገር አመሰግንሻለሁ። አዲስ አበባ ዩኒቨርሲቲ ደግሞ በጣም ሪኮግናይዝ ያደርግሻል፣ አፕሪሺየት ያደርጋል። እንግዳችን ስለነበርሽ በጣም እናመሰግናለን። ታንኪዩ ሶ ማች። ሞራል እየሰጣችሁ እንደምን ነው ሰርፕራይዝ እንዳለ